ስለ ዝነኛዋና ተወዳጁ አርቲስት አዲስ ዓለም ጌታነህ የትም ያልተነገሩና ያልተሰሙ ከመጋረጃ ጀርባ ስላለው አስገራሚውና አነጋጋሪ ማንነቷ በትንሹ ነገራችኋለን። አርቲስቷ እንዴት ወደ ትወናው ዓለም ገባች? የአርቲስቷ የተደበቀ የቤተሰብ ጉዳይስ ምን ይሆን? አወዛጋቢው የአዲስ ዓለም ጌታነህ የትዳር ሁኔታስ ምን ይሆን? አብራችሁን ብትቆዩ መልስ ታገኙበታላችሁ። ሰላም ወደ ቤተሰቦቻችን እንዲቆያችሁኝ ወደ ዛሬው የመዝናኛ ፕሮግራማችን ከመግባታችን በፊት ግን እንደተለመደው ለቻናላችን አዳዲስ የሆናችሁ ክቡራን ተመልካቾች በቅድሚያ ቪዲዮ ላይክ እና ቻናላችን ደግሞ ሰብስክራይብ እያደረጋችሁ ወደዚህ የመዝናኛ ዓለም መረጃ ወደ መታገኙበት ቤት እንድትቀላቀሉን በታላቅ አክብሮት ጋብዛችኋለሁ። በቪዲዮ የተሰማችሁ ማንኛውም ሀሳብ አስተያየት በኮሜንት አሳውቁኝ እያልኩኝ ለዛሬ ወደ አመጣሁላችሁ የመዝናኛ ዓለም ፕሮግራም ገባለሁና አብራችሁን ቆዩ። ወደ ፕሮግራማችን ስንገባ ወደ ቤተሰቦች ስለ ዝነኛዋና ተወዳጁ አርቲስት አዲስ ዓለም ጌታነህ የትም ያልተነገሩና ያልተሰሙ ከመጋረጃ ጀርባ ስላለው አስገራሚውና አነጋጋሪ ማንነቷ በትንሹ ነገራችኋለን። አርቲስቷ እንዴት ወደ ትወናው ዓለም ገባች? የአርቲስቷ የተደበቀ የቤተሰብ ጉዳይስ ምን ይሆን? አወዛጋቢው የአዲስ ዓለም ጌታነህ የትዳር ሁኔታስ ምን ይሆን? ወደሚሉ ተያያዥነት ወዳላቸው የአርቲስቷ ከመጋረጃ ጀርባ ወዳለው ህይወቷ ስንገባም አርቲስት አዲስ ዓለም ጌታነህ የተወለደችው ከመዲናችን አዲስ አበባ ወደ 145 ኪሎ ሜትር አካባቢ በምትርቋም የክትፎ ሀገር እየተባለች በምትጠራው ወዲሶ ከተማ እንደ ፈረንጆቹ አቆጣጠር ህዳር 5 ቀን 1995 ዓ.ም ነበር። አዲስ ዓለም ጌታነህ ከመጀመሪያ ደረጃ እስከ ኮሌጅ የተማረችበትም በኦሊሶ ከተማ እንደሆነ መጀመሪያ ደረጃ ትምህርቷን የተማረችበትም ትምህርት ቤት ታላቁ የሙዚቃ ንጉስ የሚባለው የክብር ዶክተር ጥላሁን ገሰሰ የተማረበት የቀድሞው ራስ ጎበና አጠቃላይ አንደኛ ደረጃ ትምህርት ቤት እንደነበረ አንድ ወቅት ካረገችው ቃለ ምልልስ ተሰምታለች። አዲስ ዓለም ጌታነህ እጅግ ሲበዛ ቤተሰቧን የምትወድና አባትና እናቷ ለእሷ እዚህ ለመድረሷ የመጀመሪያ ደረጃውን እንደሚይዙ ጭምር ነበር ስትናገር የነበረው። አርቲስት አዲስ ዓለም ጌታነህ ለቤተሰቧ ሁለተኛ ልጅ ስትሆን ለቤተሰቡ ብቸኛ ሴት ልጅ ናት። አራት ወንድም ያላት አርቲስቷ ለቤተሰቦቿ ብቸኛ ሴት ልጅ በመሆኗ ምክንያት እጅግ አገብተው እንዳሳደጓት ነበር የምትናገረው። አርቲስት አዲስ ዓለም ጌታነህ አራት ወንድሞቿንና እናትና አባቷን ባላት አቅም እንደምትረዳና ይህም ግዴታዬ ነው ብዬ ነው ማስበው ስትል አንድ ወቅት ከእሁድም በኢቢኤስ ጋር ባደረገችው ቃለ ምልልሷ ላይ ተናግራ ነበር። አርቲስት አዲስ ዓለም ጌታነህ ዝናና ክብርን ወዳገኘችበት የትወናው ዓለም እንድትቀላቀለች ወደሚለው የአድናቂዎቿ ጥያቄ ስንገባም አዲስ ዓለም ጌታነህ ወደ አርቱ ዓለም የተቀላቀለችው ገና የኮሌጅ ተማሪ ሆና ነበር። አርቲስቷ ስትናገር የኮሌጅ ተማሪ ሆኜ ነበር። በየሳምንቱና ክረምት አዲስ አበባ እየተመላለሱ አንዳንድ ፊልሞችና ድራማዎች ላይ ስራ ነበር። ያን ያክል ባያሳውቀኝም ስትል ነበር የተናገረችው። አዲስ ዓለም ጌታነህ የኮሌጅ ትምህርቷን እንዳጠናቀቀች ነበር ወዲያውኑ ወደ አዲስ አበባ በመሄድ ለወትሮ እየተመላለሰች ትሞካከረው የነበረውን ትወና የሙሉ ሰዓት ስራዋ ያደረገችው። አዲስ ዓለም ጌታነህ እንደምትናገረው ከሆነ ለዛሬው በበርካቶች ዘንድ ታዋቂ ባልነበረችበት ወቅት ታዋቂ ሰዎችን በአካል ማግኘትና ማየት ለሷ በቃላት የማይገለጽ የደስታ ስሜት እንደሚፈጥርላት ነበር የምትናገረው። ተዋናይ አዲስ ዓለም ጌታነህ የዝነኛው አርቲስትና የማስታወቂያ ባለሙያ የሆነችው ሙሉ ዓለም ታደሰን እጅግ በጣም እንደምትወዳትና የሷ የልብ አድናቂዋ እንደሆነች ነበር የምትናገረው። አርቲስቷ በተጨማሪም በህይወት የሌለችውን የባህል ሙዚቃ አቀንቃኝ የነበረችውን ማናለሙሽ ዲቦን እጅግ አድርጋ እንደምትወዳትና በተጨማሪም በማናለሙሽ ዲቦ ምክንያት ሙዚቀኛ የመሆኑ ፍላጎት ጭምር ነበረኝ ስትል ነበር አንድ ወቅት ካረገችው ቃል መስማት የተቻለው። አርቲስቷ ወደዚህ የዝነኝነት ከፍታ እንድትንደረደር ካረጓት ስራዎቿ መካከልም በኢቢኤስ ቲቪ ተላለፍ የነበረው በቀናት መካከል የተሰኘው ድራማ ግንባር ቀደም ቦታ ይዛል ትላለች። አርቲስት አዲስ ዓለም ጌታነህ ከሰራቻቸው በርካታ ፊልሞች መካከል እነዚህ በፊልም አፍቃሪያን ዘንድ ትልቅ ቦታ እንድትይዝ አስችሏታል። ሀናለ፣ ሔዋን ስታፈቅር፣ አልማዜ፣ ለየቅል፣ ወደ ፍቅር፣ የመጀመሪያና ወርቅ በወርቅ የተሰኙት ፊልሞቿ አርቲስቷ ከተወነችባቸው ፊልሞቿ መካከል በጥቂቶቹ ናቸው። አዲስ ዓለም ጌታነህ ከተወነችባቸው ፊልሞች መካከል ለእናንተ አንደኛ የምትሉት እስኪ በኮሜንት አሳውቁኝ ውድ ቤተሰቦቼ። አርቲስት አዲስ ዓለም ጌታነህ ሀገራችን ላይ በፊልም ኢንዱስትሪ ውስጥ ታይተው እጅግ ተወዳጅ ከሆኑ ጥቂት ሴት አርቲስቶች መካከልም ግንባር ቀደሟ ናት። አርቲስቷ በኢንስታግራም ገጿም ከ1.4 ሚሊዮን በላይ ተከታዮችን በማፍራት ብዙ የኢንስታግራም ተከታይ ካላቸው ጥቂት ሰዎች መካከል አንዷ ናት።
አርቲስት አዲስ ዓለም ጌታነህ በብዛትም በኢንስታግራም ገጿ በምትለቃቸው ለየት ያሉ ፎቶዎቿ በብዙዎች ዘንድ ታውቃለች። አርቲስቷ በተደጋጋሚ በባህል ልብሶቿና አንዳንዴ ደግሞ ቱታ የለበሰች የምትለቃቸው ፎቶዎቿ በብዛት የሷ መገለጫዎች እየሆኑ መጥተዋል። ከሞላ ጎደል አርቲስት አዲስ ዓለም ጌታነህ ትመስላለች። ውድ ቤተሰቦች የዛሬ መዝናኛው ፕሮግራማችን ይመስል ነበር። እንዴት አገኛችሁት? በሌላ የምስል ፕሮግራም እስክንመለስ መልካም ጊዜ ይሁንላችሁ።